ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በዴቻ ወረዳ ሽቲዮ ቀበሌ በግብርና ኢንቨስትመንት መሬት የወሰዱ ባለሀብቶች ለህዝቡ እንቅስቃሴ ተግዳሮት ሆኖ የኖረውን መንገድ ማስከፈት በመጀመራቸው መደሰታቸውን የአካባቢው ነዋሪዎች ገለጹ። ለተጀመረው የመንገድ ስራና የባለሀብቶቹ የልማት እንቅስቃሴ ውጤታማነት ከባለድርሻ አካላት ጋር እንደሚሰራ የዴቻ ወረዳ አስተዳደር አስታውቋል። ዘገባው የባልደረባችን አማኑኤል አይኔ ነው። ምረት ማሙት አቀርበዋለች። እነዚህ የአካባቢ ተወላጅ ባለሀብቶች በ2017 ዓመተ ምህረት ህዳር ወር ላይ በግብርና ኢንቨስትመንት መሬት መውሰዳቸው ነው የተገለጸው። ይሁን እንጂ የወሰዱትን መሬት ለማልማት ሆነ ለአካባቢው ማህበረሰብ እንቅስቃሴ የመንገድ አለመኖር ተግዳሮት ሆኖ መቆየቱም ተመላክቷል። ይህንን ችግር ለመቅረፍ የሚጠበቅባቸውን የመነሻ ተግባራት ለማከናወን ሽቲዮ ኢንቨስትመንት ግሩፕ በሚል ስያሜ 8 አባላትን የያዘ ግሩፕ ገንዘብ አዋጥተው መንገድ ማስከፈት መጀመራቸውን የግሩፑ አስተባባሪ የሆኑት አቶ ወንድሙ ወዶየሮ ገልጸዋል። አስተባባሪው አክለው ያስጀመሩት የመንገድ ስራና በቀጣይ የሚኖረው ኢንቨስትመንት ተግባር ስኬታማነት የሚመለከተው ሁሉ አስፈላጊውን ድጋፍና ትብብር እንዲያደርግም ጠይቀዋል። ከመንግስት ለኛ አንድ ሶስት ነገሮች ያስፈልጉናል። አንደኛ እቺ መንገድ ግሬደር ድጋፍ ይሰጠናል ብለን ተስፋ እናደርጋለን። ከመንግስት የምንጠብቀው ነገር አንድ እሱ ነው። ሁለተኛው ትራክተር እንፈልጋለን። ከመንግስት ትራክተር በክራይም ይሁን በድጋፍም ይሁን ብቻ ዘንድሮ ለ2018 ምርት ለማቅረብ ስለምንፈልግ የጅማሬ ምርት ለመጀመር ስለምንፈልግ ትራክተር ከተገኘበት ቦታ ላይ አንድም ይሁን ሁለት እንዲሰጠን። በሌላ መልኩ ከወሺ ደቀ ያለው መንገድ በአሁኑ ሰዓት ያለበት ሁኔታ እጅግ አስጊ ነው። ይሄንንም መንግስት እንዲያይ ነው። በስፍራው የተገኙት የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመም ባለሀብቶቹ መሬት ወስዶ ምንም ጥቅም ከማግኘታቸው አስቀድመው የማህበረሰቦችን ችግር ለመቅረፍ የጀመሩት ተግባር የሚደነቅ ነው ብሏል። ዋና አስተዳዳሪው በማከል በአካባቢው አልፎ አልፎ የሚታዩ የጸጥታ ችግሮችን ለመቅረፍና ለባለሀብቶቹ አስፈላጊውን የማሽን ትብብር ለማድረግ እንዲሁም የወሺ ሽቲዮ መንገድ በሚጠናቀቅበት ሁኔታ ላይ ከሚመለከታቸው አካላት ጋር ወረዳው በትኩረት ይሰራልን ብሏል። አስተያየታቸውን ያጋሩት የአካባቢው ነዋሪዎች በተጀመረው የመንገድ ስራ መደሰታቸውን ገልጸው ባለሀብቶቹ የሚያደርጉት የልማት እንቅስቃሴ ሁሉም ድጋፋቸውና ትብብራቸው እንደማይለይ አስታውቋል። በሽቲዮ ኢንቨስትመንት ግሩፕ በተካሄደው የመንገድ መክፈቻ ማስጀመሪያ መርሃ ግብር ላይ የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመን ጨምሮ ሌሎች የፓርቲና የመንግስት ኃላፊዎች እንዲሁም የአካባቢው ማህበረሰቦችም ተገኝተዋል። የትምህርት ጥራትና ውጤት መሰረታዊ ለውጥ እንዲያመጣ በቴክኖሎጂ የተደገፈ የመማር ማስተማር ስርዓትን ለመዘርጋት የሚያስችል እንቅስቃሴ የተደረገ መሆኑን በከፋ ዞን የትምህርት መምሪያ አስታወቀ። መምሪያው ከአማራ ፎር ኤዱኬሽን የተባለ ድርጅት ጋር በመሆን 4500 በላይ ተማሪዎችን በኮምፒውተር የታገዘ ትምህርት መስጠት የሚያስችል እንቅስቃሴ መጀመሩን ገልጿል። ተማሪዎች የማንበብና መጻፍ ክህሎት እንዲያዳብሩ ስልጠናው አይነተኛ ሚና እንዳለው የፕሮጀክቱ አስተባባሪ አሳስበዋል። ፍጹም ተሾመ ተጨማሪ አለው። በታችኛው የትምህርት ደረጃ የሚገኙ ህጻናት በእድሜያቸው ሊያውቁ የሚገባቸውን ትምህርቶች በቴክኖሎጂ ማስደገፍና በቀለለ መንገድ ማስተማር በፍጥነትና ጠለቅ ባለ ሁኔታ እንዲያውቁ አስተዋጽኦ እንደሚኖሩ አይጠይቅም። ሆኖም ሀገሪቱ ያለችበት የኢኮኖሚ ሁኔታ ይህንን በሙሉ ለማስተናገድ የሚፈቅድ ባለመሆኑ ከተለያዩ ተቋማት ጋር በትብብር መስራት ችግሩን ለመቅረፍና የተሻለ ትምህርት ለመስጠት እንደሚያስችል እሙን ነው። የከፋ ዞን ትምህርት መምሪያ ኃላፊ አቶ ሙልጌታ መሸሻ በስልጠናው ወቅት እንደገለጹት የትምህርት ጥራትና መሰረታዊ ለውጥ ለማምጣት የሚያስችልና በኮምፒውተር የታገዘ ስልጠና በአማራ ፎር ኤዱኬሽንና በዩኒሴፍ ትብብር በከፋ ዞን ለሚገኙ 8 ትምህርት ቤቶች የተሰጠ መሆኑን አስታውቀዋል። ከፋ ዞን ትምህርት መምሪያ ከአማራ ኤዱኬሽን ኢትዮጵያ እና ከዩኒሴፍ ጋር በተደረገ ትብብር በአጠቃላይ በከፋ ዞን ውስጥ ባሉ 5 ትምህርት ቤቶች ላይ ኮምፒውተር ድጋፍ እንዲደረግ ተደርጓል። ኮምፒውተር ድጋፍ ማድረግ ብቻ ሳይሆን በትምህርት ቤቶቹ አጠቃላይ ኢንስታሌሽን ተሰርቶ ኮምፒውተሮቹን የተረከብንበት አግባብ አለ። ሌሎች 3 ትምህርት ቤቶች ደግሞ በተጨማሪ እንደዚህ አይነት ቴክኖሎጂን ተጠቃሚ እንዲሆኑ የላፕቶፕና ሌሎች ገዛዎች ተደርገዋል። በአጠቃላይ የትምህርት ጥራትና ተደራሽነት ላይ መሰረታዊ ለውጥ ለማምጣት የትምህርት ስርዓቱ በዲጂታል ቴክኖሎጂ መደገፍ አለበት የሚል ዓላማ ይዘን እየሰራን እንገኛለን። በዚህም በመሰረታዊነት ቴክኖሎጂውን ሊያራምዱ የሚችሉ መምህራንን ማብቃትና ተማሪዎችን በቴክኖሎጂ የታገዘ ትምህርት ለመስጠት የሚያስችል የአሰልጣኞች ስልጠና መሰጠቱን ተናግረዋል። መምህራን ራሳቸው ትምህርቱን የሚያስተምሩበት መንገድ ላይ በቂ የሆነ የኮምፒውተር ክህሎት ስልጠና መውሰድ አለባቸው የሚል ነገር ይዘን
ከየትምህርት ቤቱ ቢያንስ አራት መምህራንን መልምለን ስልጠናውን ለ5 ተከታታይ ቀናት እንዲወስዱ እየተደረገ ነው ያለው። በዚህ መሰረታዊ እውቀት ጨብጠዋል። በጣም ስልጠናው የተደራጀ እንደሆነ ነው ስንከታተል የነበረውና መምህራኖቻችን የአቅም ግንባታ ስልጠና ወስደዋል። ከዚህ ባለፈ ያው የሚጠበቀው የመምህራንን እዚሁ ማሰልጠን ብቻ ሳይሆን ኮምፒውተሮችን በየትምህርት ቤቱ ማደራጀት ብቻ ሳይሆን እነዚህን ኮምፒውተሮች መጠቀም የሚችል ተማሪ መምህር እንዲኖር ማድረግ ስለሆነ በእያንዳንዱ ትምህርት ቤት ላይ ያሉ ኮምፒውተሮችን ተጠቅመው የትምህርቱን ስርዓት በዲጂታል ቴክኖሎጂ አስደግፎ እንዲሰጡ ይጠበቃልና እነዚህ መምህራን የአሰልጣኝ ስልጠና ነው እየወሰዱ ያሉት። ስለዚህ በቀጣይ ትምህርት ቤቶች ላይ ወርደው ሁሉንም ተማሪዎችና መምህራንን ያሰለጥናሉ ተብሎ ይጠበቃል። በዚህም ምናልባት ከነዚህ ትምህርት ቤቶች ውስጥ ያሉ ከ285 መምህራን በላይ በቀጣይ ስልጠናውን ያገኛሉ። የዲጂታል ቴክኖሎጂም ተጠቃሚ ይሆናሉ ብለን እንጠብቃለን። የካማራ ፎር ኤዱኬሽን ኢትዮጵያ ፕሮጀክት ኦፕሬሽን ማናጀር አቶ ሚኪያስ ኤፍሬም ከከፋ ቴሌቪዥን ጋር በነበራቸው ቆይታ እንደተናገሩት የፕሮጀክቱ ዋነኛ ዓላማው ተማሪዎች የማንበብና መጻፍ ክህሎታቸውን በአጭር ጊዜ እንዲያዳብሩ ማስቻል መሆኑን አመላክተዋል። እነዚህ ኮምፒውተሮች ላይ እንግዲህ የተለያዩ ሪሶርሶች ተጭነውባቸው ነው የሚመጡት። ስማርት ቴክስት ቡክ የእንግሊዝኛ መጽሐፍን ወደ ስማርት ቴክስት ቡክነት ቀይረንም እዛ ላይ ጭነን ነው የምንልካቸው ማለት ነው የምናመጣቸው። በዋናነት የፕሮጀክቱ ዓላማ የተማሪዎችን የማንበብና የመጻፍ ክህሎትን ቴክኖሎጂ በመደገፍ የማዳበር ስራ ነው which is ኒውመሬሲ እና ሊትሬሲ ላይ ፎከስ ያደረገ ነው ማለት ነው። እዛ ላይ ተማሪዎች እንዲሁም መምህራን ስፔሻሊ የማስተማር ሂደታቸውን በዲጂታል ኤጁኬሽን በመጠቀም የተማሪዎችን አውትካም ከፍ የሚያደርጉበትን ፕሮጀክት ቀርጸን ነው እየሰራን ያለነው። አሁን ደግሞ እዚህ ከ8ቱም ትምህርት ቤት ለተወጣጡ መምህራን የትሬን ዘ ትሬነር ስልጠና እየሰጠን ያለነው። አቶ ሚኪያስ አያይዘውም ፕሮጀክቱ ግቡን እንዲመታ በስልጠና የተሳተፉ አካላት ያገኙትን እውቀትና ክህሎት መሬት በማውረድ በትግበራ የተደገፈ ለውጥ እንዲያሳዩና ፕሮጀክቱም ቀጣይነት እንዲኖረው የበኩላቸውን ሊወጡ እንደሚገባም አሳስበዋል። አውትካም ቀጣይነት ይኖረዋል 100% ማለት ነው። ይህንን ፕሮጀክትም ከዩኒሴፍ ጋር ቀርጸን ስንሰራ ኒውመሬሲና ሊትሬሲ ላይ ፎከስ አድርገን ስለሆነ መምህራንን አንደኛ ማሰልጠን ነው። በዚህ ደግሞ አሁን እዚህ ያሉት መምህራን ይሰለጥናሉ። ከዛ በተጨማሪ ደግሞ ሰስቴነብል እንዲሆን ቀጣይነት እንዲኖረው እዚህ የሰለጠኑት መምህራን ደግሞ በየትምህርት ቤታቸው ሲሄዱ ስልጠናዎችን ይሰጣሉ ማለት ነው። እዛ አጠቃላሉት መምህራን እንደ ፕሮጀክት አጠቃላይ በ5ቱም ሪጅን 1000 መምህራንን ትሬን ለማድረግ ነው እቅድ ይዘን የተነሳ ነው። ያነጋገራቸው ሰልጣኝ መምህራን በበኩላቸው በስልጠናው ያገኙትን እውቀት በተግባር ለመቀየር መዘጋጀታቸውንም ገልጸዋል። ውጤት ትግበራው በአግባቡ ከተተገበረ እጅግ በጣም ያሻሽላል ብዬ ነው የወሰድኩት። ምክንያቱም ዝም ብለን በቃላት ከምናስተምረው ይልቅ ቴክኖሎጂን ተጠቅመን እያንዳንዱን ነገር እንዴት አድርጎ መውሰድ እንዳለበት ነው ኮምፒውተሩ ላይ ያየነውና ያን ኮምፒውተር በአግባቡ ማስተማር ከቻልን እንደ መምህር እኛ የወሰድነው የአሰልጣኞች ስልጠና ነው። ይህንን ስልጠና በአግባቡ እኛ በወሰድነው ልክ ወደ ምድር አውርደ ነው መምህራኑ ከወሰደ እንዲሁም ተማሪዎችን ካሰለጠናቸው እና መጠቀም ከቻሉ መምህር ሳያስፈልጋቸው ስማርት ቴክስት ቡኮችን ተጠቅመው መውሰድ እንደሚችሉ ነው የተገነዘብኩት እንደኔ። ከዚህ ስልጠና በኋላ እንግዲህ ከኛ በሰፊ የሚጠበቀው ስልጠና ያላገኙ መምህራኖችን ከኮምፒውተር መሰረታዊ ነገሮች ክህሎት ጀምረው ስልጠና ባወቅነው መሰረት መስጠት ነው። ከዛ ቀጥሎ ደግሞ ተማሪዎችም ስልጠና እንሰጣለን። እንደ ባሃ ትምህርት ቤት ምንም የሚቸግር ነገር የለም። ቅድመ ዝግጅት ሁሉ አልቋል። መብራት 24 ሰዓት አለ። ሁሉ ለስልጠና የሚያስፈልጉ ነገሮችንም አሟልተናል። ዘመናዊ የመሬት ልኬት አሰራር የሴቶችን የይዞታ ባለቤትነት መብት ከማረጋገጥ አኳያ ሚናው የጎላ መሆኑን የጨታ ወረዳ አስተዳደር ገለጸ። በወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ለሁለተኛ ዙር የመሬት ልኬት ተግባር የግንዛቤ ማስጨበጫ መድረክ ተካሂዷል። ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የተገኘውን ዘገባ ጽዮን ታደል ታቀርበዋለች።
የጨታ ወረዳ ዋና አስተዳዳሪ አቶ መብራቱ መሸሻ በመድረኩ ንግግር ባደረጉበት ጊዜ እንደገለጹት ከዚህ በፊት በባህላዊና በገመድ ጉተታ መንገድ ለሰዎች የመሬት ባለቤትነት ማረጋገጫ ሲተላለፍ መቆየቱን ጠቁመዋል። አቶ መብራቱ አያይዘውም ሁለተኛውና ዘመናዊ የገጠር መሬት ልኬት ደህንነቱ የተጠበቀ ሴቶች፣ አካል ጉዳተኞችና ተጋላጭ የህብረተሰብ ክፍሎች በይዞታ የመጠቀም መብት ለማረጋገጥ ሚናው የጎላ እንደሆነ ተናግረዋል። የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ምክትል ኃላፊና የተፈጥሮ አካባቢ ጥበቃና የመሬት አስተዳደር ዘርፍ ኃላፊ አቶ ተረፈ ወልደ ገብርኤል ይህ የመሬት ልኬት በሚደረግበት ጊዜ ከተጠያቂነት በጸዳ ሁኔታ እንዲሆን ጠይቀው የመሬት አስተዳደር ኮሚቴዎችና የሚመለከታቸው አካላት ተግባሩን ለሚፈጽሙ ባለሙያዎች ተገቢውን ትብብር እንዲያደርጉ ጠይቀዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ግብርና ቢሮ የመሬት አስተዳደርና አጠቃቀም ባለሙያ በመሬት ልኬት ዙሪያ የተዘጋጀውን ሰነድ አቅርበው ውይይት ተደርጎበታል። በመድረኩ የወረዳው ዋና አስተዳዳሪ አቶ መብራቱ መሸሻ፣ የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከተማ ከፍ ያለውና ሌሎች የወረዳው አስፈጻሚ አካላትና አመራሮች፣ የፌዴራል፣ የክልል፣ የዞንና የወረዳ የመሬት ባለሙያዎች፣ የቀበሌ የግብርና ባለሙያዎችና አመራሮች እንዲሁም የሚመለከታቸው አካላት ተገኝተዋል። የኢትዮጵያ ታምርት ኤክስፖ 2017 ለአምራች ኢንዱስትሪው ዓለም አቀፍ የኤክስፖርት ገበያ መዳረሻ አማራጮችን ማስፋትና ዓለም አቀፍ የንግድ ስርዓቶችን መቀላቀል በሚቻልባቸው ጉዳዮች ላይ ያተኮረ የፓናል ውይይት በማድረግ ላይ ይገኛል። ምህረት ማሞ ተጨማሪ አላት። በዚህ ወቅት እንኳን ደህና መጣችሁ መልእክት ያስተላለፉት የኢንዱስትሪ ሚኒስቴር መላኩ አለበል እንደገለጹት ውይይቱ በኤክስፖርት ዘርፍ የሚስተዋሉ ተግዳሮቶች ዙሪያ ተዋናዩን በማወያየት ለችግር መፍትሄ የሚገኝበት ነው ብሏል። በውይይቱ የሚገኙ ሀሳቦች መንግስትን ለመፍትሄ የሚያዘጋጅ መሆናቸውን ያነሱት ሚኒስትሩ የማኑፋክቸሪንግ ምርቶች ለራሱ ፍጆታ የሚመረት ብቻ ሳይሆን የዓለም አቀፍ ገበያዎችን በሚመጥን መልኩ መመረት እንዳለበትም አስገንዝበዋል። የማይክሮ ኢኮኖሚ ማሻሻያ ለቡና ማዕድንና እንስሳት ዘርፎች ላይ 18 በመቶ ጭማሪ በማስገኘት ከፍተኛ ድጋፍ እያደረገ መሆኑን ተናግረዋል። የምርት ጥራት ራሱን የቻለ ቋንቋ መሆኑን ያነሱት ሚኒስትሩ የኢትዮጵያ ኤክስፖርት ምርቶች የሚወስን ስትራቴጂ እንደተቀረጸናም 83 ምርቶች መለየታቸውንም ጠቁመዋል። ትልቅ አቅም ያላቸው ዓለም አቀፍ ገበያዎችን መለየትና ተደራሽ መሆን የሚቻልባቸውን ስልቶች ለነኝም ገበያዎች የሚመጥን ምርት በጥራትና በብዛት ቅድመ ሁኔታዎችን መተንተን እንዲሁም ዓለም አቀፍ ገበያዎችን ሰብሮ ለመግባት ማነቆ ለሆኑ ችግሮች መፍትሄ የሚገኝባቸው ጉዳዮች ላይ ያተኮረ መሆኑን ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳለ መኮንን፣ የኢትዮጵያ ደረጃዎች ኢንስቲትዩት ዶክተር መሰረት በቀለም፣ የኢትዮጵያ ኢንቨስትመንት ኮሚሽነር ዘለቀ ተመስገንን ጨምሮ ሌሎች የግል ባለሀብቶችና ተወካዮች ተገኝተዋል። ጠቅላይ ሚኒስትሩ ዶክተር አብይ አህመድ ኢትዮጵያ ታምርት ዓለም አቀፍ ኤክስፖ 2017 ፕሮግራሙን መርቀው የከፈቱናም እስከ ሚያዝያ 29 ተጠናክሮ እንደሚቀጥልም ተመላክቷል። እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ጥቅም ማስከበር የሁልጊዜ ስራችን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። 116ኛው የኢትዮጵያ ፖሊስ ምስረታ ቀን የማጠቃለያ መርሃ ግብር ከፍተኛ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት በመስቀል አደባባይ ተካሂዷል። የዘገበው ፋና ሚዲያ ኮርፖሬት ነው። ጽዮን ታደለ። ክቡር አፈጉባኤ ታገሰ ጫፎ፣ ክቡር አፈጉባኤ ያገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ክቡራን ሚኒስትሮች፣ ክቡራን ጀነራል መኮንኖች፣ ክቡራን አምባሳደሮች፣ ከሁሉ በላይ ለዚህ ታላቅ ቀን ያሰባሰባችሁን የፖሊስ ሰራዊት አባላት በሙሉ እንኳን ለ116ኛ ዓመት የፖሊስ ምስረታ በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በመርሃ ግብሩ ላይ ባስተላለፉት መልእክት ለተቋም 116 ዓመታት ማለት ቀላል ትርጉም የሚሰጠው እንዳልሆነ ገልጸው ጣይነት ያለው ሪፎርምን ዘመንን የሚዋጅ አቅም መገንባት አስፈላጊ መሆኑን አንስተዋል። እጅግ የተከበራችሁ የፖሊስ ሰራዊት አባላት በሙሉ 116 ዓመት ማለት ለተቋም ቀላል ትርጉም የሚሰጠው አይደለም። የዛሬ 100 ዓመት ዛሬ ባንዲራ ያላቸው
ስም ያላቸው ሀገራት ብዙዎቹ እንደ ሀገር መጠሪያ አልነበራቸውም። ይህንን ያክል ዓመት መቆየት የራስ የሆነ ጠቀሜታ ያለው ቢሆንም ቀጣይነት ያለው ሪፎርም፣ ቀጣይነት ያለው ስራ፣ ዘመን የሚዋጅ አቅም መገንባት ካልቻልን ግን ቁጥር ብቻውን በቂ ሊሆን አይችልም። በሀገራችን አንዳንድ ደካማ ሰዎች ይወልዱና በድሉ ይደግ ይላሉ። ተቋም በድሉ አያድግም። ተቋም በስራ ነው የሚያድገው። ተቋም በስልጠና፣ ተቋም በቴክኖሎጂ ነው የሚያድገው። ባለፉት ጥቂት ዓመታት በኢትዮጵያ የተቋም ግንባታ በሰላምና ደህንነት ተጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም አሁን ዓለም ካለበት ጊዜ አንጻር በቀጣይነት መሰልጠንና መዘጋጀት ይጠበቅባቸዋል ብለዋል። የጸጥታ ተቋማት አሁን ላይ በተገኘው አኩሪ ውጤት ሳይዘናጉ ቀጣይነት አቅም መገንባትና ራሳቸውን ማሳደግ ላይ በጋራ እንዲሰሩ አሳስበዋል። ባለፉት ጥቂት ዓመታት በኢትዮጵያ ተቋም ግንባታ ውስጥ በጥቅሉ የሰላም የደህንነት ጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም አሁን ዓለም ካለበት ሁኔታ አንጻር በቀጣይነት መሰልጠን፣ መታጠቅ፣ መዘጋጀት ከሁሉ ሰራዊት የሚጠበቅ በመሆኑ ዛሬ ባየነው አኩሪ ስራ ሳትዘናጉ በቀጣይነት አቅም መገንባትና ራሳችሁን ማሳደግ የወል ስራችሁ እንዲሆን በታላቅ ትህትና ላሳስባችሁ እወዳለሁ። የኢትዮጵያ ብሔራዊ ጥቅም ሰላምና ደህንነት የማረጋገጥ ስራ ከፖሊስ ሰራዊቱ እንደሚጠበቅ አስገንዝበው አንድ መሆን ከቻልን የኢትዮጵያን የግዛት አንድነትና ብልጽግና ማረጋገጥ እንችላለን ብለዋል። እጅግ የተከበራችሁ የፖሊስ ሰራዊት አባላት ከናንተ የምንጠብቀው የኢትዮጵያን ብሔራዊ ጥቅም፣ የኢትዮጵያን ሰላም፣ የኢትዮጵያን አንድነት በቀጣይነት የማረጋገጥ ስራ ነው። እኛ 130 ሚሊዮን ገደማ የምንቆጠር ህዝቦች ነን። አንድ መሆን ከቻል የግዛት አንድነት እና ብልጽግናን ማረጋገጥ እንችላለን። የጠላቶቻችን ፍላጎት እኛን መለየትና መበተን በመሆኑ የኛ ዓላማ ብሔራዊ ፍላጎታችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋትና የጎረቤት ህዝቦች ጋር በጋራ መስራት ነው ሲሉ ገልጸዋል። ከዚህ ያለፈ ነገር ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁልጊዜ ስራችን ነው ሲሉ ለሰራዊቱ መልእክት አስተላልፈዋል። የጠላቶቻችን ፍላጎት እኛን መበተንና መለየት ነው። የኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት እፈልጋለሁ። የኢትዮጵያን ሰላምና አንድነት የማይፈልጉ ኃይሎች በተለመደው መንገድ በክንዳችን ይፈርሳሉ ሲሉ አስጠንቅቀዋል። ኢትዮጵያ ለዘላለም በልጆቿ ጥረት ታፍራና ተከብራ ትኖራለች። አንድነቷ ይጠበቃል፣ ሰላሟ ይጠበቃል፣ ብልጽግናዋ ይረጋገጣል። የኢትዮጵያን ሰላም አንድነት የማይሹ በተለመደው መንገድ በክንዳችን ይፈርሳሉ። እኛ ጸንተን እንኖራለን። አመሰግናለሁ። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም ምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆይልን።